ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ አንባቢ አብዱቄ በመሃል ቤተሰብ ቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች የቀረበ ምዕራፍ 18 የእነስማኤልን አንገት የቀላ ካራ ለእነሱም የተዘጋጀ ለመሆኑ እርግጠኞች የሆኑት በሬውንና ሰገድ የመሰወሪያ ስፍራቸውን ከለወጡ ቀናቶች አለፉ። ለጊዜው ምቹ መሸሸጊያ ያመሰላቸው የአሊያሽ ቤት ነበር። እዛ ሆኖ ሰሞኑን ለሚጥሏቸው አደጋዎች እቅድ ሲያወጡና የቅስቀሳ ጽሑፎችን ሲያዘጋጁ ቆዩ። ከተማው ዙሪያ ካለው አደጋ ጣይ ቡድናችን የደረሰኝ ሪፖርት በጣም ያበረታታል። ዛሬ ሌሊት ከተማይቱ ውስጥ አደጋ እንጥላለን ብለዋል። አሊያሽ ብጣሽ ወረቀት እያነበበ በእቅዳችን መሰረት እንቅስቃሴያችን በሶስቱ መንገዶች ላይ አትኩረዋል። በጅጅጋ መንገድ 2 አደጋዎች፣ በአዋሬ መንገድ 1 አደጋ ጥለን ደህና ውጤት አግኝተናል። በርከት ያለ የጠላት አሳሽ ጦር 2 ጊዜ መጥቶብን ተቋቁመን መልሰነዋል። መሳሪያችን አስንቅም ማርከናል ይላሉ አለ አሊያሽ ወረቀቱን እያጣጠፈ። ደብዳቤው እንዴት ደረሰ? አለ አሰገድ እየተገረመ። በአዲሱ የግንኙነት መስመራችን ቢዮሌው አባላችን ትጉህ ሰራተኛ ነው። የአካባቢያችን ሁኔታ እንዴት ነው? አለበሪውን የውይይቱን አቅጣጫ ለወጥ አድርጎ ደህና ነው። 50 አለቃው ገንዘቡንና ጌጦቹን ለመውሰድ ሰሞኑ መጥቶ ነበር። እሱ እንደሚለው በየግንባሩ ያለው ሁኔታ አስጊ ሆኖብናል። የኢትዮጵያ ጦር በአየር ኃይሉ እየተረዳ የማይበገር ሆኗል። በቆሬ ግንባር ብዙ ሰውና ታንኮችን አወደሙብን። በጀሌሳና በፈዲስ ግንባሮችም ጦራችን ከባድ ጥቃት ደርሶበታል። በመሆኑም ጦራችን ወደኋላ አስቸገረን። ለዚህ ሁለት ጠያቂዎቹ ባለስልጣኖቻችን ናቸው። የነሱ አመራር ጉለት ነው ይህን ሁሉ ጉዳት ያደረሰው ባይ ነው። ከግንባሩ ያፈገፈጉ 2 ከፍተኛ መኮንኖችና ጦራቸው ፊት ጥይት መደብደባቸውን ነገረኝ። ሰሞኑ ይህንን የሚመለከትና ጦሩን የሚያቃቀር ጽሑፍ ከአንድ የጦር ክፍል መበተኑን ገልጾልኛል። ወረቀታችን ሰርቷል ማለት ነው አለበሪውን። ሶስቱም ፈገግ እያሉ አሊያሽ ፊት የነበረ ፈገግታ ግን ብዙ አልቆየም። ማቀርቅሮ በሰፊው ተነፈሰና አንድ ያልነገርኳችሁ ነገር አለ። ረዳት የነጋዴ አብዲኖር ዛሬ ከማለዳ ጀምሮ ተሰውሯል። የት እንደደረሰ አይታወቅም። ደጋግሜ የፈለግኩት አላገኘሁትም አለ። ቀን በቀን ማፈን ጀመሩ እንዴ? አላሰግድ በፈቃደኛ ሊሄድ እንደሚችል መጠጠር አለብን አለበሪውን ቅንድቦቹን ሰቅሎ። እንዲህ ከሆነማ ሌላ አደገኛ ሁኔታ ተፈጠረ ማለት ነው። ግን በፈቃደኝነት ከነሱ ጋር የሚቀላቀል ይመስላል? አላሰግድ አሊያሽን እያየ አይመስለኝም። ለረጅም ጊዜ እንተዋወቃለን። በዚህ ቡድን ውስጥ ከተገናኘን ጀምሮ ብዙ ምስጢራዊ ስራዎችን አብረን ሰርተናል። እንደውም አዲሱ የግንኙነት መስመራችን በሱ በኩል ነበር። አሁን ያነበብኩላችሁ ደብዳቤ ትናንት ማታ ያመጣልኝ እሱ ነው። ምናልባት ሀሳቡን ለውጦ እንደሆነ አለ። እንዲህ ባለ ቀውጢ ጊዜ እንኳን ጓደኛን ራስን ማመን ያስቸግራል አለና ራሱን አከከ። እሱ ከታፈነ ወይ አውቆ ከጠፋ ግንኙነቱ ተቋረጠ ማለት ነው። አላሰግድ አንተ ስለ ግንኙነት ታወራለህ። የድርጅታችን ህልውና በከፍተኛ አደጋ ላይ ይወድቃል። ለማንኛውም ሁኔታው እስኪለይ አንተ ዞር ብትል አይከፋም አለበሪውን አሊያሽን እያየ። እውነትህን ነው። ለዛሬ ተሸሽጌ ሁኔታውን እመለከታለሁ። ሁኔታውንና የእናንተን ተልእኮ ውጤት አይቼ አብዲኖሩም ማምሻውን ካልመጣ በነገው ዕለት ከተማውን ለቀን በአካባቢው ካለው ሌላ ቡድናችን ጋር መቀላቀል አለብኝ አለ አሊያሽ። መሸት ሸት ብሎ ላይን ያዝ ሊያረግ ሲል 3ቱም ተራ በተራ ከቤት እየወጡ ራቅ ብለው በየአቅጣጫው መሻ ካለው አንድ ጨለማ ውስጥ ተከለሉ። ቦታው የአንድ ደጋፊያቸው ጓሮ ነበር። ጨለምለም ብሎ ሰዓት እላፊ ሲቃረብ እንግዲህ አንተ እዚህ ቆይ፣ ሰላም ከሆነና እዚህ ካለ
ይህንን ጨርቅ አጥሩ ላይ ታንጠለጥለዋል። መልክቱ ሰላም ነው ማለት ነው። ጨርቁ ከሌለ ግን መጥፎ ሁኔታ አጋጥሞ ቦታው እንደለወጥ እንረዳለን። እኛ ሌሊቱን ካልመጣን ሲነጋጋ የምትገኝበትን ቦታ ለዚህ ቤት ባለቤት ነግረህ ትሄዳለህ። የረፋፈዳለህበት ድረስ ካልመጣን በአመቺ አቅጣጫ አምልጥ። አለበርህን አልያሽን እያየ እሱና አሰግድ ሌሊቱን አደጋ ወደሚጥሉበት ቦታ ለመሄድ ሲነሱ ቀደም ብለው ያስመጡትን የጠላት ወታደራዊ የደንብ ልብስ ለበሱ። መሳሪያቸውን ያዙ እና ጥቂት ካዳመጡ በኋላ ሮጥ ብለው ወደ ዋናው መንገድ ላይ ወጡ። ከእርምጃቸው ኮራና ዝግ እያሉ ለምሽቱ ጥበቃ የተሰማሩ መደበኛ ወታደሮች በመምሰል አካባቢውን ይቃኙ ጀመር። ምዕራፍ 18 በዚህ ተጠናቋል። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።